ዋትስአፕ ዩቲዩብ ይላል ተመልሰናል ይላል። ከስንት ወራቶች ዘመናቶች አመትም ሊሞላኝ ይችላል። ጊዜውን ቼክ ሳላደርገው ነው ወደ ዩቲዩብ ተመልሰናል ይላል። ሰላም ዩቲዩብ እንዴት ናችሁ? ዛሬ ሳምሰንግ ዋን ዋይ 9ን የሚያገኙ ስልክ ዝርዝሮች በዛሬ ቪዲዮ እናያለን ማለት ነው። ምን ጀምሮ ዛሬ ከኤስ ቤት ወደ ኢም ቤት ወደ ኤ ቤት ዜድ ቤት ታብሌት ምንም አይቀረንም ማለት ነው። ሁሉንም ዛሬ የሚያገኙትን እነግራችኋለሁ ማለት ነው። በቀጣይ ቪዲዮ ደግሞ ያባበዱ ስሮች ይዤላችሁ እመጣለሁ ማለት ነው። አሁን ከኤስ ቤት እንጀምራለን ማለት ነው። ላይክ ሰብስክራይብ ያደረጋችሁ ወደ ቪዲዮ እንሄዳለን ማለት ነው። በመጀመሪያ በኤስ ቤት ውስጥ የሚያገኘው S26 S26 ፕላስ እና S26 አልትራ ያገኛሉ ማለት ነው። S25 አልትራ S25 ቤቶች ውስጥ አልትራውን ፕላሱም ሁሉም ያገኛል ማለት ነው። 24ም ያገኛል 23ም ያገኛል ማለት ነው። 23ም ስላችሁ 24ም ስላችሁ ሙሉ ቤቶች ነው የሚያገኘው። 22 ደግሞ 50 ሆኗል ማለት ነው። 22 ቤቶች S22 ማለት ነው። አልትራውን ፕላሱም ኖርማሉም ማለት ነው ሊያገኝም ላያገኝም ይችላል። 50% ነው። ወደ ዜድ ቤት ስንሄድ እዚህ ጋር ማስቀምጥላችሁ ሁሉም ያገኛሉ ማለት ነው። ከኤስ ሬሶች ውስጥ ደግሞ የሚያገኙት A57 A56 A55 A54 A37 A36 A35 A34 A26 A25 A24 እና A16 A15 ላይቱም 5Gም ያገኛሉ ማለት ነው። A07 ያገኛል ማለት ነው። እዚህ ድረስ ኤ ቤቶች ያገኛሉ። ኤም ሲሪሶች ውስጥ ደግሞ M56 M55S M55 M54 M34 M16 M06 M16 M15 ማለት ነው ያገኛሉ ማለት ነው። ኤፍ ሲሪስ ውስጥ ደግሞ F56 F55 F54 F34 F16 F15 እና F07 ያገኛሉ ማለት ነው። ከታብሌት ውስጥ ደግሞ እዚህ ጋር ማስቀመጥላችሁ ባጭሩ እዚህ ጋር ያሉት የኤስ ቤቶች ታብሌቶች ያገኛሉ ማለት ነው። አንድ ደግሞ ለየት ያለ ስልክ ያገኛል ማለት ነው። እሱም ይሄኛው ሞዴል ያገኛል ማለት ነው። በቀጣይ ቪዲዮ ዋን ዋይ 8.5 የተለቀቁ አዳዲስ አፕዴቶች አሉና ስለነሱ ቪዲዮ ለቅላችኋለሁ ማለት ነው። ይሄ ማስጀመሪያ ነው። የዛሬ ቪዲዮአችን ይሄን ይመስላል። ላይክ ሰብስክራይብ ማድረግ እንዳይረሳ። የዛሬ ቪዲዮአችን ይሄን ይመስላል። ወዳችኋለሁ።